ቢስሚላ የኛ ንጉስ እኮ ይለያል እኮ እሱ በተጫወተ ቁጥር አዳዲስ ሪከርድ ማጻፍ አይሰለቸውም። የንጉሱ ወዳጆች ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። እንግዲህ ንጉሱ ዛሬ 2 ጎል አስቆጥሯል። አልናስር 30 ዓመት ከሞላው በኋላ 501 ጎል አስቆጥሯል። ይህ ብቸኛው ተጫዋች ነው። ሙሉ እግር ኳስ ህይወታቸውን እኮ ተጫውቶ 500 ያልደረሱ እኮ አሉ። ሙሉ ኮከቡ የዓለም ምርጥ ምናምን የምንላቸው ተጫዋቾች በጣም የምንወዳቸው ተጫዋቾች 500 አልደረሱም እኮ። እሱ 30 ዓመት ከሞላው በኋላ ነው በዚች በ11 ዓመት ውስጥ። የሚገርም እኮ ነው ሰዎች። ይሄ 1000 መሙላቱ እናንተ ድረሱበት ስንት እንደደረሰ እኔ ራሱ እየረሳሁት ነው። ምክንያቱም በቃ እኔ እሱ በርግጥ እኔ ቁጥሩን እኔ እሱ ሜዳ ላይ ማየቱን ነው ፈልገው። አሁን ደግሞ ዛሬ 2 ጎል አስቆጥራ 4-0 ነው ያሸነፉት። መሪ ሆነዋል። የሳውዲ ሊጉን መሪ ሆነዋል። ተከታያቸው እንትን የመሪ የነበረው አልሂላል ነጥብ ጥሏል፣ አቻ ወጥቷልና እንግዲህ ንጉሱ ፈገግ ብሏል። ያው እሱ ፈገግ ካለ ሁላችንም ፈገግ ነው የምንለው። እኔ ዛሬ በጣም ይለይ ነበር፣ ፓሽኑ በጣም የሚገርም ነበር። ጎሉ ራሱ በቫር ምናምን እስከሚታይ ቼክ ተደርጎ ሲጸድቅ በቃ ሲያሳይ የነበረው ሪአክሽን በጣም ደስ ይላል። ያው እሱ እንደዛ አይነት ነገር ታውቁታላችሁ። ገና በእግር ኳስ ጅማሮ ላይ ያለ ነው ይመስለው እኮ በቃ ሲደሰት ምን ስትሉት ብታዩት እውነት ገና በእግር ኳስ ጅማሮ ላይ ያለ እንጂ ብዙ ስኬቶችን አይቶ እዚህ ደረሰ አይመስልምና ይሄም ነገሩ ነው እዚህ ድረስ ያደረሰው። ግን ያው እውነት መታደል ነው የሱ አድናቂና ወዳጅ መሆን። የንጉሱ ወዳጆች በድጋሚ እንኳን ደስ ያላችሁ። እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ። ሱ ግባና አውጣው። እኔ ምንም ቃል የለኝም። ኧረ በሰሪ ምንም ቃል የለኝም። ክርስቶስ ነው የምላችሁ 30 ዓመት ከሞላው በኋላ 500 ጎሎች ማስቆጠር የቻለ ብቸኛው ተጫዋች ነው ክርስቲያኖ ሮናልዶ። በአሁን ሰዓትም አልናስር እየተጫወተ ነው፣ ጎል አስቆጥሯል። አንደኛው ደግሞ ኦፍሳይድ ተብሎበታል። እኔ ምንም ቃል የለኝም። በቃ ግባና አውጣው። በነገራችን ላይ ጀማው የሳውዲ ፕሮ ሊግን ማለት ነው ኦፊሻሊ አልናስር ዛሬ መምራቱን ጀምሯል ማለት ነው። ዛሬ እንግዲህ እንደምታውቁት አልናስር 4-0 በሆነ ውጤት ካሸነፈ በኋላ እንግዲህ የሳውዲ ፕሮ ሊግን በ1 ነጥብ ከፍ በማለት እንግዲህ 55 ነጥብ ይዞ መምራት ጀምሯል። አልሂላል ዛሬ በሜዳና በደጋፊው ፊት ባደረገው ጨዋታ ደግሞ 1-1 በመለያየቱ ምክንያት ወደ ሁለተኝነት ዝቅ ሊል ችሏል። ጀማው እጅግ ከባድ ፉክክር እየታየበት የሚገኝ ውድድር ቢኖር ደግሞ ሌላኛው የሳውዲ ፕሮ ሊግ ነው። ግን እኛ ከውድድሩ ምንም የለንም፣ ከዚህ ሰውዬ ጋር ነው ትልቅ ነገር ያለንና እስቲ ውድድር ላይ ዋንጫ የሚያሳካ ይመስላችኋል? ጀማኒ አልሂላል የሚባለውን ቡድን ማላም ነው ቡድን ነው። ለማንኛውም አልናስር መምራቱን ጀምሯል ጀማው። ክርስቲያኖ ሮናልዶ እንግዲህ አሁንም ጎል ማግባቱን ማቆም አልቻለም። 964ኛ ጎል ደርሷል። ዛሬ አልናስር ተጋጣሚውን 4-0 ባሸነፈበት ጨዋታ ላይ 2 ጎል ማግባት ሲሆን ያም አጠቃላይ የጎል ቁጥሩን 964 አድርሶታል። 1000 ጎሎችንም ለመግባት የቀረው 36 ጎል ብቻ ነው። ያው 1000 ጎል መግባቱ አይቀርም። መቼ ይገባል የሚለው ጥያቄ መሆን የሚችለው መቼ ይገባል ብላችሁ ታስባላችሁ? የሮናልዶ ደጋፊዎች በሙሉ እንኳን ደስ አለን፣ እንኳን ደስ አላችሁ። መቼ ይገባል? 1000 ጎሉን መቼ ይደፍናል? በምን ያህል ጊዜ ውስጥ ይደፍናል ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። እንግዲህ ጀማው በተነጋገርነው መሰረት ማለት ነው ሲያረሰበን ጎል ሲያገባ መተን እናወራለን አልተባባለን? ለዛውም ዛሬ 2 ጎል ነው ያገባው ጀማው። ይሄ ማለት ስንት ጎል ደረሰ ማለት ነው ጀማው? ኮሜንት ላይ ጻፉት። ስንት ጎል ቀረው ማለት ነው 1000 ለመሙላት? ኮሜንት ላይ ጻፉት። ዋናው ነገር ግን ይሄ ልጅ 2 ጎል አስቆጥሯል ጀማው። በጣም ደግሞ ያስገረመኝ ቁጥራዊ መረጃ 30 ከሞላ በኋላ ያስቆጠረው ጎል 500 ደርሷል ጀማው። ይሄ ሰውዬ 30 ከሞላው በኋላ እጅጉን እየበሰለ ጎልን አነፍንፎ በቃ አይኑን ጨፍኖ እንደሚያቆም ተረዱት። ከ30 በኋላ ነው 500 ጎል ያስቆጠረው። በዛኛው እድሜ ውስጥ በአፍላነቱ እድሜ ላይ ደግሞ 463 ጎሎችን ነው ማስቆጠር የቻለው እና እንዴት አይነት ራሱን እያዳበረ የመጣ ተጫዋች እንደሆነ የምታውቁት በዚህ ነው ጀማው። ለማንኛውም ኮፒ ሊንክ ሼር አድርጋችሁ አዳርሱልኝ። CR7 2 ጎል አግብቷል። ስንት ጎል እንደደረሰ ኮሜንት ማድረጋችሁ እንዳትረሱ። ይመቻችሁ።